እርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር ምንድነው ድምር እንግዲህ ጠቅላይ ሚኒስትሩ የመደመርን ፍልስፍና አዲሱ ጠቅላይ ሚኒስትር የመደመርን ፍልስፍና ይዘው መጥተዋል ለርሶ ተደምረዋል ወይ ብዬ መጠየቅ ፈልጌ ነበር አንደኛ መደመር ፍልስፍና ነው ሲባል እኔ ፊሎሶፊ ተምሬያለሁ አንብቤያለሁ በተወሰነ መደመር ፍልስፍና ነው የሚለውን ካንቺ ነው አሁን የምሰማው አላውቅም honest to god መደመር ምን እንደሆነ እስከዛሬ አልገባኝም መደመር አንዱ የፕላስ ምልክት አለ አይደለ የመደመር ምልክት የሂሳቡ አዎ የሂሳቡ የመደመር ምልክት መስቀል ነው አይደለም እንዴ መስቀል ነው አይደለ የመደመር ምልክቱ እሱ ነው ክርስትና ተነሱ ነው ከሆነ ድሮ ተነስተናል ምን ልክም ሲመጣ እኮ ክርስትና ነው ያስነሳን እና የመደመር ምልክት ኮንፊውዚንግ ነው እኔ እንደገባኝ እንደ ተራ ሰው እንደ ተራ ኢትዮጵያዊ ሆኜ እየታዘብኩ ያለሁት አንዳንዱ ያልገባውን ነገር የገባው አስመስሎ እንደ ጥራዙን ይዞ ይሮጣል እና እኔ ጠቅላይ ሚኒስትሩ መጽሐፍ ጽፎ አላነበብኩም ተጽፎ ከሆነ አላነበብኩም I would love to read it የመደመር ፍልስፍና ነው ከተባለ መጽሐፍ አለበት ያው መደመሩ እንግዲህ አንቺ ተደምረሻል ወይ እስቲ እንዴት እንደተደመርሽ አስረጅኝና ይረዳኝ ይሆናል ተደምረሻል ስለዚህ ይሄ መደመር አብረን ከምንበላላ ከምናልቅ ለምንድን ነው የምንበላላ ከምንነካከስ አንድ ላይ ተሰብስበን ተደምረን መሻገር ይሻለናል ይሄን አስቸጋሪ ጊዜ ለማለትም ይመስላል እንግዲህ ምንድነው ያስቸጋሪ ጊዜ ለምልሽ ወደዝ ምንድነው መበላላት ለምንድነው የምንበላላው ምንድነው የተፈራው ነገር እንዳ በመደመር የምንሻገረው ነገር ምን ነው እኔ ምልሽ እንትን አርጋሽ ብቻ በጥቅሉ ጥያቄ ቢጠይቂኝ የኔን ቶለራንስ እየተፈታተንሽው ነው ምንድነው የምንሻገረው መደመር ለዚህ መሻገር አንደኛ ምንድነው የት ነው የምንሻገረው የት ነው የተሻገርነው ያለነው ወንዙ የትኛው ነው ወይ ድልድዩ ምን የሚያሻግረን